አጋብቶ ነበር። አሁን ግን ሁሉ ነገር ግልጽ ሆነ። ኢራን ሲስተማቲክ በሆነ ሁኔታ የአሜሪካ ራዳር ተቋማትን በየቦታው እያወደመች ነው። ጥቃቱ የአሜሪካ ራዳር ተቋማትን በማውደም በቀጠናው በቀጣይ ጊዜ ኢራን ለምትፈጽመው ጥቃት አሜሪካን መከላከያ አልባ ለማድረግ ያለመ ነው። ጥቃቱ የአሜሪካ ራዳር ተቋማትን በማውደም በቀጠናው በቀጣይ ጊዜ ኢራን ለምትፈጽመው ጥቃት አሜሪካን መከላከያ አልባ ለማድረግ ያለመ ካልኩሌትድ የሆነ ፕላን ነው። ራዳሮቹ ኢራን የምትተኩሳቸው ድሮኖችና ሚሳኤሎችን በማየት ቅድመ ማስጠንቀቂያ በመስጠት የአሜሪካ ኃይሎች ራሳቸው እንዲከላከሉ ሲያስችሉ ነበር። በመሆኑም ራዳሮቹ ወደሙ ማለት የአሜሪካ አየር መከላከያ ራሱና ተቋማትን ከኢራን ጥቃት ለመከላከል ሪስፖንስ ታይም አያገኝም። ስለሆነም ኢራን መምታት የምትፈልገውን ቦታ ያለ ከልካይ ልትመታ ትችላለች። በኢራን ጥቃት እስካሁን ቢያንስ 5 የሚሆኑ የአሜሪካ ራዳር ጣቢያዎች ሙሉ ለሙሉ ወድመዋል። ጥቃቶቹም በጥንቃቄ የታቀዱ ኢላማቸው ሙሉ ለሙሉ የመቱና የተሳኩ ናቸው። ዝም ብሎ የዘፈቀደ አጸፋ ጥቃት አይደለም። ወታደራዊ ተንታኞች እንደሚገልጹት ስትራቴጂው ግልጽ ነው። መጀመሪያ ራዳሩን መተህ የጠላትን አይን አሳውርና ከዛ እስኪ በቃው እንደፈለግ ጠንካራ አድርገህ ምታ ነው። ምክንያቱም አይኑ የታወረ እጅ እግሩ ጠንካራና ጉልበተኛ ቢሆንም ራሱን መከላከል ግን አይችልም። ምክንያቱም ምን ከየት እንደሚመጣ ስለማያውቅ። ከጆርዳን እስከ ኳታር ከዛም እስከ ባህሬን፣ ኩዌት